በአዲስ አበባ ከተማ ሰሞኑን በተሰማውና ብዙዎችን ያነጋገረው የሰርግ ታሪክ በወጪ ብዛት ሳይሆን በፍጻሜው አስደናቂነት መነጋገሪያ ሆኗል። ሁሉም ነገር ተሰናድቶ ሰርግ አዳራሹ አሸብርቆ ምግብና መጠጡ ሞልቶ የተጠበቀው ሰርግ በሙሽሪት አለመገኘት ምክንያት ሳይሳካ ቀርቷል። ታሪኩ እንደዚህ ነው። ዓመታት በትውውቅ የቆዩትና ሙሽራው በውጭ ሀገር የሚኖረው እነዚህን ጥንዶች ጋብቻቸውን ለመፈጸም ያለፋ ወጪ አውጥተው ነበረ። ምሳሌ ያክል ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ ነበረ። ዲኮሩም ከትናንትናው ጀምሮ በደማቅ ሁኔታ ተሰርቶ አልቋል። ነገር ግን በሰርጉ ዋዜማና በዕለቱ በተፈጠረ አለመግባባት ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለች። ሙሽራው በበኩሉ ይህንን ጥያቄ ለመቀበል ፈቃደኛ አልሆነም ወይም ጊዜው አልፈቀደም ተብሏል። በዚህ መሃል ሙሽራው ከዚህ በፊት በትዳር 5 ልጆች አሉት የሚሉ ወሬዎችና ጥርጣሬዎች በመፈጠራቸው ችግሩን አባብሶታል ተብሏል። ሽማግሌዎችም ገብተው ለማስማማት ያደረጉት ጥረት ሳይሳካ ቀርቷል። በመጨረሻም በሰርጉ ቀን ሙሽራውና ሚዜዎቹ ዘንጠው ተዘጋጅተው ሲጠብቁ ሙሽሪት ግን አልመጣም በማለት ቀረች። ተጋባዥ እንግዶችም አንዳንዶቹ ጉዳዩን ሰምተው ሳይመጡ ቀርተዋል። በሚሊዮኖች የሚቆጠሩ ወጪ የፈሰሰበት ይህ ሰርግ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስተው ወደ ቤቱ መመለሱ ተሰምቷል።